ልዩ ጉዞ ልጋም ከህይወት ትመራለህ። ከሰው ረዳት መሆን እንዴት እንደሚያስ ወጥቲ በርጋ መገኘት ሳሪ ግራ ማለት ያስጠላል እንዴ! ለማን ያስጠላል? በቃ እና ትንሽ ሰራሁኝ። ለምን ሰራሁኝ? ጓደኞች የሚቀርባቸው ጓደኞች ያፈራኋቸው ጓደኞች ጋር እነሱ መኪናው ላይ መስራት ጀመሩ። ይሰጡኛል እንዳልኳችሁ አንድ ቢያጆ ሁለት ቢያጆ ይሰጡኛልና ከነሱ ተቀብሎ ለመታየት ስራ ጀምረዋል። ሹፌር ለመባል ግድ ያስፈልጋል። እነሱ ጋር አብሮ መስራት ረዳት ሆኖ አንዳንድ ጊዜ ይሰጡናል እያለን አንድ ቀን የሆነ ቦታ ሲሄዱ ይሰጡናል። ሙሉ ቀን መስጠት ከአንድ ቢያጆ ወደ ሙሉ እያለ በሂደት መኪና አገኘሁና መስራት ጀመርኩ። የነበርኩ ሰው ረዳት ነው ወይ አለፍ አንድ ስቴፕ እና መስራት ጀመርኩ። ነገር ግን ያ ረዳትኛ ያሳለፍኩት የጤና ችግር በጣም ባሰደኝ። አቧራው በጣም ደም መጥፋት ጀመረ። ጉሮሮዬ ታመመ። መጀመሪያ የተከራየሁት ቤት 700 ብር ነበር ክፍያው። 700 ብር እና በጣም ብዙ ብር ነው 700 ብር። በዛብኝ። አልቻልኩም። 20 ብር ሰብስቤ እራት በልቼ 5 ብር መልስ ሰብስቤ 700 ብር ይሞላል። ከመከራት ይችላል። በመሃል ምን ያስፈልጋል? ሌላ ነገር ነው ያስፈልግ ይችላል። ሻይ ሊያምረን ይችላል። ቡና ሊያምረን ይችላል። ስለዚህ 700 ብር ስለከበደኝ እንደው ያቺ ትንሽ ሰፋ ትላለች ቤቷ። በርግጥ ትንሽ ሰፋ አስፈለገ። እንደው ግብት ብዬ ትኝት ምንባት አንድ ክፍል ጠባብ ፍራሽ ብቻ የምትችል አስፈልጌ አገኘው። ስንት ብር ይመስላችኋል የቤት ኪራይ? ልዩ ጉዞ ልጋም ከህይወት ትመራለህ። 150 ብር አለ። እንዲዳት ውሸት አይደለም በፍጹም። ምን አይነት ቤት ነው? 150 ብር ምን አይነት ቤት አለ? ቤት ከመሆኑ በፊት መጀመሪያ ሽንት ቤቱ ተቆፍሯል። ጉድጓዱ ተቆፍሮ ይሞላል አይደለ? ከላይ በረብራብ ለሽንት ቤት እንዲመች ተደርጎ ጉድጓዱ ከተቆፈረ በኋላ ከላይ ረብራብ ይደረግበታል። ረብራብ ከተደረገ በኋላ ስንቶቻችንን ያንን ሙሉ ሽንት ቤቱ ለሽንት ቤት መጠቀሚያ ብቻ አይደለም እና ግማሹን ከፍለን የእንጨት በሰል አንዳንድ እቃዎች የሚቀመጡበት ቦታ የሽንት ቤቱ ግማሹ አካፋይ ነው ያ ቦታ። እና እኔ የተከራየሁት ያችን ቦታ ነው። ያቺ እቃ የሚያስቀምጡባት ከሰል የሚያስቀምጡባት የሽንት ቤቱ ግማሹ ቦታ፣ የሽንት ቤቱ ጉድጓዱ ግማሹ ቦታ እና በደንብ ስላልሰሩት ተርብራቡ ተውት ግሬሎ ከተደረመሰ አለቀ። ይሄ መሄድ ነው ወለታች ጥልካሬ እና አይደል ዘን ሽንት ቤቱ የሽንት ቤት መጠቀሚያውን የሚያካፍለው ግድግዳና የኔን ቤት የሚያካፍለው ግድግዳ እንደዚህ ክፍተት አለው። ሰው ሲጠቀም ይታያል፣ ድምጽ ይሰማል። ሽታ ችግር የለውም። በሽታውስ እኔ ቤትም አለ እዛ ዋናው እኩል ነው አንድ ነው። ጉድጓዱ እኩል ነው። ሽታው ድምፁ ወይ በርግጥ እዛ ቤት ድምጽ ይፈጠርና አፖ ወደዚህ ያዳል እንጂ አንድ። ስለዚህ እንትን ጭቃው እንደዚህ ሊወድቅ እንደባል ግድግዳው ላይክ ተታለው ያቻለው በቃ ድምጽም ሽታ ምንም ችግር የለም። ኖርማል 150 ብር የደላላ ባጋጣሚ አልከፈልኩ። ልዩ ጉዞ ልጋም ከህይወት
ከህይወት ትመራለህ። ያቺ ሽንት ቤት ነው ያልኳት። ቤት ልበላት። እውነት ክብር ይገባታል። እውነት የመናገር በቃ ክብር ይገባታል ያቺ ቤት እውነት። አሁን ከሆነ እኔ ላይ ወደቀ ተቃለ እንጂ እንደው ተርፋለሁ ምን ይል ምክንያቱም ቀን የለሁም ማታ ነው እንጂ ማታ ገባለሁ፣ ጠዋት እወጣለሁ። ስለዚህ ምን አደረኩ? ሸራ ገዛሁኝና ዙሪያውን በሸራ ሸፈንኩ፣ መሬቱን በሸራ አርኩ። ብቻ በተቻለኝ አቅም አስተካከልኩኝና መኖር ጀመርኩ። በ150 ብር እሱ 150 ብር ራሱ ችግሮኛል። የቅድም ያልኩት የመቶ መንጃ ፈቃዱ 150 ሳይሆን የዚች ሽንት ቤት አይሚን ያው ሽንት ቤትን ነው በላት ችግር የለም። ብዙ ታሪክ ስላሳለፍኩባት ላታሪ ቤትን የዛች ቤት የቤት ኪራይ ጠፍቷል። 150 ብር ጠፍቷል። ጌት ይምጣ በመሃል ስራ ጠፍቶ ያቺ ቤት ኪራይ ጠፍታ የሚበላ ጠፍቶ እያስመዘገብ እያጻፍኩ መልቻል ድረብ እያስመዘገብኩኝ እየፈረምኩኝ ምግቤን ቢያንስ ሆዴን በዛች አልኩ አይደል? የቤት ኪራይ ከዛችን ብሶ እኮ አንተ እንደ ቤት ኪራይ አትከፍል፣ ይሄን ቤት ኪራይ አትከፍል፣ ይሄን 150 ብር በቃ እምቢ አልክ ለቃው አረጋሽ። እኔ እኮ እንደው ስራ የለም እኮ ረዳትነት አብሮ የሚሰራው 150 ብር የአንድ ቀን ገቢ ነው። ለአንዳንድ ሰው የማይረዳ ሰው እኮ በ20 ነበር በ20 የአንድ ቀን ገቢ አይደል? አትከፍልም። ስትወቀስ ግን አስበዋል። በ150 ብር ቤት አልከፈልክም ተብለ የቤት ኪራይ አትከፍልም ስትብቅ በጣም እኮ ያሳዝናል ስትባለ ራሱ አሉ ያናድማል። በቃ አልፎ ነው በነገራችን አልፎ ስታወራው ነው የሚገርምህ። በቦታው ስትሆን ግን ይጨንቃል። አባቴ ካሁን ከ150 አሞጥቼ ጎዳና አደርኩ ብላ ምክንያቱም የ150 ብር ቤት ባለቤት ስላለ ብሩን አላኩትም። በነገራችን ላይ ልነቀው አልችልም፣ ምክንያቱም እየኖርኩበት ነው፣ ከፍዬ እየኖርኩ። ስለዚህ ተርበትብቻለሁ። መክፈል ሲያቅተኝ ባርባለሁ፣ ያስወጡኛል ብዬ ስለማስብ ክፈል ፈራ ምንድነው ሰብቻለሁ። ኖርማል ቤት ለዛ ይከራይ ኖርማሊ ሽንት ቤት ስለሆነ ነው እንጂ ለቤት በ150 ብር አይገኝም። ግን ያችን ምድል ለኔ ጥሩ ስለነበረች ቤት ኪራይ በርግጥ 150 ብር በሰራ አመጣታለሁ። ግን ከፍ ብዬ ብከራይ ወይም ከዚህ ውጭ እድል ባይኖርኝና ባለ 300 ባለ 400 ብር ቢሆን ቤት ኪራይ ምን ታረጋለህ? ጎዳና ወጣሁን ማለት እኮ ነው በቃ። ስለዚህ ጎዳና ገባ በ150 ብር በ150 አከራይ ጩኸት ብርበተበት አይሻል? እሺ ጋሼ አመጣለሁ። ትልቅ ሰውዬ ነበር በነገር። እሺ ጋሼ አመጣለሁ እንደው እሺ ዛሬ ነገ። ከዛ ቤት ደግሞ ገብቼ ምን ላግዝ ጋሼ ምን ላድርግ አባቴ ትታሰዛለህ፣ ትቀፈጠፋል። 150 ብሩ ጊዜ እንዲሰጥ አከራዩ ጊዜ እንዲሰጥ ብቻቸውን ነው የሚኖሩት። ተመቸኝ በል ለማቅጠፍተት